ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት ቆያችሁ? ስፖርት ላውንጅ ቻናል ላይ ትገኛላችሁ። ስፖርት ላውንጅ የተለያዩ ትኩስና ወቅታዊ ስፖርታዊ መረጃዎችን መታገኙበት ቻናል ነው። ዓለም ዋንጫን በማስመልከት እንግዲህ በአዲስ መልክ በዚህ ቻናል መተናል። በርካታ ስፖርታዊ ጉዳዮችን በተለይም ከዓለም ዋንጫ ጋር ተያይዞ ለቀጣዮቹ አንድ ወራት አስገራሚ ስፖርታዊ መረጃዎችን ከዚህ ቻናል ትሰማላችሁ። ከዛ በተጨማሪ የተለያዩ ከዝውውር ጋር የተያዙ ጉዳዮችንም በስፋት እናነሳለን። ዝውውሩ ሳይከፈት ካሁኑ በርካታ የዝውውር ጉዳዮች እየተሰሙ ነው የሚገኙትና እነዚህን ሁሉ በየዕለቱ በዚህ ቻናል ታገኛላችሁ። ታዲያ ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አብራችሁን እንድትዘልቁ በአክብሮት እንጠይቃለን። ይህንንም ስለምታደርጉ እጅግ አድርገን አስቀድመን እናመሰግናለን። ዛሬ ወዳዘጋጀናቸው ስፖርታዊ ጉዳዮቻችን በቀጥታ እናመራለን። ስፖርት ላውንጅን ታዲያ ሰብስክራይብ ማድረግ እንዳይረሳ። የ2026ቱ የዓለም ዋንጫ ዛሬም በሁለት ጨዋታዎች ይቀጥላል። ከአዘጋጆቹ ሀገራት አንዷ የሆነችው ካናዳ በቶሮንቶ ምሽት 4 ሰዓት ሲል ከቦስኒያ ሄርዞጎቪና ጋር በመጫወት ውድድሯን ትጀምራለች። የዓለም ዋንጫውን በታሪኳ ለመጀመሪያ ጊዜ የምታዘጋጀው ካናዳ የተጫዋቾች ጉዳት ስጋት ሆኖባታል። አምበሉ አልፎንሶ ዴቪስ በመጀመሪያዎቹ ጨዋታዎች ላይ ትልቅ ሚና ይጫወታል ተብሎ ቢጠበቅም የጉዳት ስጋቶች አሉበት። ተከላካዩ ሞይስ ቦምቢቶ አሁንም ከአካል ብቃት ችግር ጋር እየታገለ ያለ ተጫዋች ነው። ሆኖም አሰልጣኝ ጄሲ ማርሽ እነዚህ መሰናክሎች ለማለፍ የሚያስችል በቂ ተጫዋቾች እንዳሏቸው ያምናሉ። በካናዳ በኩል የጁቬንቱስ አጥቂ ጆናታን ዴቪድ የፊት መስመሩን ይመራል ተብሎ የሚጠበቅ ሲሆን ፕሮሚስ ዴቪድ ደግሞ ከተቀያሪ ወንበር በመነሳት ግቦቹን ሊያስገኝ ይችላል። በተከላካይ መስመር ላይ በደፉ ገርሎስና በዴሪ ኮርኔሊየስ ጥምረት ምን ሊያስ ይችላል የሚለው እንደዚሁ የሚጠበቅ ጉዳይ ነው። ቦምቢቶ ሙሉ በሙሉ ብቁ ባለመሆኑ ይህ ጥምረት የቦስኒያን ጠንካራ የማጥቃት የመክታት ኃላፊነት ተጥሎበታል። ቦስኒያና ሄርዞጎቪና በውድድሩ በቁመት ረጃጅም ተጫዋቾች ካሏቸው ስብስቦች አንዱን የያዘ ሲሆን በዚህም ከቆሙ ኳሶች በተለይ ግቦችን ለማስቆጠር ጥረት ያደርጋሉ ተብሎ ይጠበቃል። 40 ዓመቱ ላይ የሚገኘው አጥቂው ኤደን ዤኮ በአየር ላይ ኳሶች አሁንም ትልቅ ስጋት ነው የሚለው የብዙዎች እምነት ነው። ካናዳ በዓለም ዋንጫው 3ኛ ተሳትፏን እያደረገች ሲሆን ቦስኒያ ሄርዞጎቪና ደግሞ በዓለም ዋንጫው 2ኛ ተሳትፏን ነው እያደረገች የምትገኘው። ከካናዳ ብሔራዊ ቡድን ጋር ተያይዞ ግን አንድ መረጃ እናንሳ፣ ኢትዮጵያን የሚመለከት መረጃ ማለት ነው። ካናዳ የ23ኛው ዓለም ዋንጫ አዘጋጅ ከሆኑ 3 ሀገራት አንዷ እንደሆነች ይታወቃል። ሀገሪቱ የተሻለ ውጤት ያመጡልኛል ብላ ከያዘቻቸው 26 ተጫዋቾች አንዱ ኢትዮጵያን ያስጠራል። በካናዳ ትብቱ ቢቀበርም የዘር ሐረጉ ከኢትዮጵያ ይመዘዛል። የ25 ዓመቱ አሊ አፈንዲና ሙና ከተባሉት ኢትዮጵያን ወላጆች የተገኘ እግር ኳስ ተጫዋች ነው። ቤተሰቦቹ በኢትዮጵያ በሐረርጌ ዞን በዴሳ ከተማ ይኖሩ የነበሩና መጀመሪያ ወደ ጣሊያን ከዛም ወደ ካናዳ ያቀኑ ናቸው። በቶሮንቶ የተወለደው አሊ አህመድ ለእግር ኳስ የተለየ ፍቅር የያዘው በቤተሰቡ ምክንያት ነው። በጣሊያን መኖራቸው ለሴሪአ የተለየ ፍቅር እንዲይዙ ያደረጋቸው የአሊ ቤተሰቦች ልጃቸው በእግር ኳስ ፍቅር እንዲነደፍ አድርጓል። አሊ ተሰጥኦ ቢኖረውም ፕሮፌሽናል እግር ኳስ ተጫዋች ለመሆን ግን በርካታ ውጣ ውረዶችን አሳልፏል። በቅድሚያ በከፊል ፕሮፌሽናል ለሆነው ሰሜን ቶሮንቶ ኒትሮስ ከዛም ለዋይት ኬፕስ አካዳሚ ተጫውቷል። ቀጥሎ የእግር ኳስ ህይወቴን አቀናለሁ ብሎ በ17 ዓመቱ ወደ ፖርቹጋል አቅንቶ እንደነበር በቅርቡ ከሲቲቪ ኒውስ ጋር በነበረው ቆይታ ተናግሯል። ፖርቹጋል ግን እጇን ዘርግታ አልተቀበለችውም። ውሉ ጠፍቶበት ወደ ካናዳ ለመመለስ እንደተገደደ አሊ ባንደበቱ ገልጿል። በመስመር አማካይነት የሚጫወተው አሊ አህመድ በቫንኮቨር ዋትኬፕስ ያሳለፈው 3 ዓመታት ለብሔራዊ ቡድኑ እንዲመለመል አድርጎታል። በተያዘው ዓመት 2026 ጥር ወር ላይ በእንግሊዝ 2ኛ ዲቪዚዮን ቻምፒየንሺፕ ለሚወዳደረው ኖርዌይ ሲቲ መፈረሙ የበለጠ ዓለም አቀፍ ትኩረት እንዲያገኝ በሩን ከፍቶለታል። የትውልድ ሀገሩ ካናዳን ከ2023 ጀምሮ የወከለው አሊ በሰሜን አሜሪካ ኔሽንስ ሊግ በጎልድ ካፕና ኮፓ አሜሪካ ውድድሮች ላይ የስብስቡ አካል ሆኖ ተጫውቷል። አሁን ደግሞ በትልቁ መድረክ ዓለም ዋንጫ ላይ ካናዳን እንዲወክል ተመርጧል። በዓለም ዋንጫው መሳተፍ ያለውን ስሜት ለመግለጽ እንደሚከብድ ለሲቲቪ ያነሳው አሊ ምንም እንኳን ካናዳዊ ቢሆንም ለኢትዮጵያ የተለየ ፍቅር እንዳለው ተናግሯል። አሊ አፈንዲ አህመድ ካናዳ ከቦስኒያ በሚያደርጉት የዛሬ 2026 የመጀመሪያ የዓለም ዋንጫ ግጥሚያ ላይ ኢትዮጵያዊ የዘር ሐረጉን ይዞ ለካናዳ ብሔራዊ ቡድን የሚጫወት ይሆናል። ከዛ ውጭ ሌላኛው ጉዳይ አሜሪካም የዓለም ዋንጫ ጉዞዋን ከፓራጓይ ጋር በምታደርገው ጨዋታ ዛሬ ነው የምትጀምረው። በዓለም ዋንጫው በምድብ 4 ካስተናጋጅ ሀገራት አንዷ የሆነችው የማውሪዚዮ ፖቼቲኖ ቡድን አሜሪካ ካለፉት 5 ጨዋታዎች 2ቱን አሸንፋ በ3ቱ ተረታለች። አምበላቸው ክርስቲያን ፖሊሲች አሁንም የቡድኑ ወሳኝ አጥቂ ነው። አሜሪካ ዌስተን ማኬኒ፣ ታይለር አዳምስና አጥቂው ፎላሪን ባሎጉንን የመሳሰሉ በተሰጡ የተሞሉ ተጫዋቾችን ይዛለች። ሆኖም የተከላካይ መስመር ስጋቶች አሁንም አሉ። አሜሪካ ባለፉት 5 ጨዋታዎች 12 ጎሎች ተቆጥረውባታል። ይህም ከኋላ መስመር የተሻለ አደረጃጀት እንደሚያስፈልጋት ያሳያል። ፓራጓይ በበኩሏ በተሻለ አቋም ላይ ትገኛለች። ኒካራጓን 4-0 በሆነ ሰፊ ውጤት ያሸነፉበትን ጨምሮ ካለፉት 5 ጨዋታዎች 3ቱን አሸንፈዋል። ፓራጓይ በሚጉኤል አልሚሮን የፈጠራ ብቃትና
በአንቶኒዮ ሳናብሪያ የግብ ማስቆጠር ችሎታ ላይ ተስፋ ጥላለች። ጠንካራው የተከላካይ መስመር ለአሜሪካ የመክፈቻውን ጨዋታ አስቸጋሪ ሊያደርገው እንደሚችል ይገመታል። አሜሪካ በጣምራ ያስተናገደች ባለው የዓለም ዋንጫ 12ኛ ተሳትፏን እያደረገች ሲሆን በአንጻሩ ፓራጓይ በ8 አጋጣሚዎች ዓለም ዋንጫው ላይ ተገኝታለች። ሁለቱ ሀገራት ባለፈው ዓመት በወዳጅነት ጨዋታ ተገናኝተው አሜሪካ 2-1 አሸንፋ ነበር። ጨዋታው ታዲያ ሌሊት 10 ሰዓት ሲል ይጀምራል። ከዚህ ጨዋታ ጋር በተያያዘ ሌላ መረጃ እንመልከት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው የሀገሪቱ የዓለም ዋንጫ መክፈቻ ጨዋታ ላይ ላይገኙ እንደሚችሉ ተነግሮ ነበር። አሁን ላይ ግን የዓለም ዋንጫው ግብረ ኃይል ኃላፊ አንድሪያ ጆሊያኒ ፕሬዝዳንት ዶናልድ ትራምፕ እንደማይገኙ አረጋግጧል። ኃላፊው በሰጡት አስተያየት ትራምፕ ባለበት የመርሃ ግብር መጨናነቅ ምክንያት በጨዋታው አይገኝም ብለዋል። ሎትሮ የዓለም ዋንጫ አዘጋጅ ሀገራት እንደሚታወቀው መሪዎች ቡድናቸው የመክፈቻ ጨዋታ ሲያደርግ ስታዲየም ይገኙ ነበር። በዚህ ዓለም ዋንጫ ግን ዶናልድ ትራምፕ ብቻ ሳይሆኑ የሜክሲኮ ፕሬዝዳንት ክላውዲያ ሼምባውም ትናንት ምሽት አለመገኘታቸው ይህንን የካናዳ ሜክሲኮና አሜሪካ ዓለም ዋንጫ አነጋጋሪነቱን ጨምሮታል እየተባለ ነው የሚገኘው። ሌላኛው ባለፉት 3 የዓለም ዋንጫ ትንባዮች ላይ ያልተሳሳተው ተንባይ ኔዘርላንድ የ2026 ዓለም ዋንጫን ታሳካለች ማለቱ እያነጋገረ ነው የሚገኘው። እንደ አውሮፓውያን አቆጣጠር በ2014 ጀርመንን፣ በ2018 ፈረንሳይንና በ2022 አርጀንቲና የዓለም ዋንጫን እንደሚያነሱ አስቀድሞ በትክክል የተነበየው ጀርመናዊው የምጣኔ ሀብትና የስታቲስቲክስ ባለሙያ ዮአኪም ክሌመንት ለ2026ቱ የዓለም ዋንጫ ኔዘርላንድ ሻምፒዮን እንደምትሆን አዲስ ትንበያ ይፋ አድርጓል። የክሌመንት ትንበያ ሞዴል ከስፖርታዊ መረጃዎች ባሻገር የተለያዩ ኢኮኖሚያዊ፣ ማህበራዊና የስነ ህዝብ ስሌቶችን አቀናጅቶ የሚሰራ ነው። በሰውየው በሂሳብ ቀመሩ መሰረት የሆላንድ ብሔራዊ ቡድን በታላቁ ፍጻሜ ፖርቹጋልን በማሸነፍ በታሪኩ ለመጀመሪያ ጊዜ የዓለም ዋንጫን ያነሳል ይላል። ይህ ትንበያ እንደ ፈረንሳይ፣ አርጀንቲና፣ ስፔንና እንግሊዝ ያሉ የቅድሚያ ግምት ያገኙ ሀያላን ሀገራትን ወደ ጎን በመተው ለኔዘርላንድ ቅድሚያ በመስጠቱ የስፖርት ተንታኞችን ትኩረት ስቧል። እንደ አውሮፓውያን አቆጣጠር በ1974፣ 1978 እና 2010 ለፍጻሜ ደርሳ በሶስቱም የተሸነፈችው ኔዘርላንድ በአሰልጣኝ ሮናልድ ኩማን እየተመራች አዲስ ታሪክ ትሰራ ይሆን የሚለው ከወር በኋላ ምላሽ የሚያገኝ ይሆናል። የስፔን የዜና ምንጭ ባወጣው መረጃ ባለሙያው እግር ኳስ በማይታሰቡ ክስተቶችና በእድል የሚወሰን በመሆኑ ቀመሩ ፍጹም እንዳልሆነ ቢገልጽም ያለፉ 3 ተከታታይ ስኬቶቹ ግን አዲሱን ስሌቱን በስፖርቱ ዓለም በከፍተኛ ጉጉት እንዲጠበቅ አድርጎታል እየተባለ ነው የሚገኘው። ከዛ በተጨማሪ የቶማስ ፓርቴን አሳዛኝ መረጃ እናንሳ። ቶማስ ፓርቴ ካናዳ እንዳይገባ ታግዷል። የጋና ብሔራዊ ቡድን ተጫዋች ቶማስ ፓርቴ ለዓለም ዋንጫው ካናዳ እንዳይገባ መከልከሉ ተነግሯል። ይህን ተከትሎ ፓርቴ ሀገሩ ጋና በዓለም ዋንጫ መጀመሪያ ጨዋታ በቶሮንቶ ከተማ ከፓናማ ጋር የምታደርገው ጨዋታ የሚያመልጠው ይሆናል። የቀድሞ የመድፈኞቹ ተጫዋች በአስገድዶ መድፈር ወንጀል በለንደን ሜትሮፖሊታኑ ፖሊስ ክስ ቀርቦበት እንደነበር የሚታወቅ ነው። ፊፋ ባወጣው መግለጫ ቶማስ ፓርቴ ቡድኑ አሁን ላይ ካረፈበት ቦስተን አሜሪካ ወደ ካናዳ ማቅናት እንደማይችል አሳውቋል። ፊፋ በመግለጫው የካናዳ መንግስት ለተጫዋቹ ቪዛ መከልከሉን ጨምሮ ገልጿል። ፊፋ በአዘጋጅ ሀገራት የኢሚግሬሽንና ቪዛ ሁነቶች ላይ ጣልቃ እንደማይገባም አያይዞ አሳውቋል። የካናዳ መንግስት ወንጀል የሰራና የተጠረጠረ ግለሰብ ወደ ሀገሯ እንደማታስገባ በቪዛ ማመልከቻዋ ላይ በግልጽ አስቀምጣለች። በዚህ ምክንያት ነው ቶማስ ፓርቴ ወደ ካናዳ መግባት እንደማይችል የተነገረው። ሌላኛው የፖርቹጋል ብሔራዊ ቡድን ለዓለም ዋንጫ ከማቅናቱ በፊት ክርስቲያኖ ሮናልዶ የተናገረውን ቃለ ምልልስ እናንሳ። ክርስቲያኖ ሮናልዶ ዓለም ዋንጫው ሁልጊዜም የተለየ ውድድር ነው የሚል አስተያየት ሰጥቶ ጀምሯል። ወደ ውድድሩ የምናመራው ትልቅ ተስፋ ሰንቀን ነው ሲል አንስቷል። ስላለበት ቁመና ከአንድ ጋዜጠኛ ጥያቄ ቀረበለት። ሮናልዶ በጥሩ የአካል ብቃት ላይ ይገኛለሁ ሲል አረጋግጧል። ያለፉትን ጨዋታዎችን አላየህም ወይ ሲል ጋዜጠኛውን የጠየቀው ክርስቲያኖ ሮናልዶ በጥሩ ቁመና ላይ እገኛለሁ ብሏል። ፖርቹጋል ዋንጫውን ታሸንፍ እንደሆን የተጠየቀው ክርስቲያኖ እሱን መጨረሻ ላይ የምናውቀው ይሆናል ብሏል። የምርጥ ተጫዋቾች ስብስብ ይዘናል የሚለው ሮናልዶ ነገር ግን እኛ የማንቆጣጠራቸው ጉዳዮች አሉ። የትውልድ በርካታ ደስታና ስኬት እንደሚያመጣ ግን አምናለሁ ሲል በፖርቹጋል ብሔራዊ ቡድን እንደሚተማመን ጭምር አንስቶ ክርስቲያኖ ሮናልዶ ሐሳቡን አስፍሯል። ሌላኛውን አስገራሚ ጉዳይ እናንሳ። ኢራን በዓለም ዋንጫው ላይ እያሳደረች ያለውን ተጽዕኖ ማለት ነው። ሃንዳላ ተብሎ የሚጠራው የኢራን ጠላፊ ቡድን የአሜሪካውን ኤፍቢአይ ተቋም ድሮኖችን የመጥለፍ ሙከራ ማድረጋቸው ተዘግቧል። ሌኪፕ ይዞት በወጣው መረጃ መሰረት ሃንዳላ የ2026 የዓለም ዋንጫን ለማሰናከል እያስፈራሩ ይገኛሉ ብሏል። ቡድኑ እንዳለው የኤፍቢአይ ድሮኖች መረጃዎችን ለወራት ስንከታተል ቆይተናል የሚል አስተያየት ሰጥቷል። አያይዘውም የመረጃ ደህንነታችሁን ብታጠናክሩ የተሻለ ነው ሲል ሃንዳላዎች የማስጠንቀቂያ መልእክታቸውን አጋርቷል። የአሜሪካ መንግስት በበኩሉ የሃንዳላ አባላትን ለጠቆሙ ዜጎች የ10 ሚሊዮን ዶላር ጉርሻ ማዘጋጀቱ እየተነገረ ነው የሚገኘው። እንግዲህ በዓለም ዋንጫውን ፖለቲካው በኢራንና በአሜሪካ መካከል እያወዛገበ ይገኛል። ከዓለም ዋንጫው ወጣን በልና ደግሞ ባርሴሎና በፍሎሬንቲኖ ፔሬዝ ላይ ክስ ማቅረቡን አስታውቋል። ባርሴሎና የሪያል ማድሪድ ፕሬዝዳንት የሆኑት ፍሎሬንቲኖ ፔሬዝ በግንባር
ግንቦት 12 በሰጡት ጋዜጣዊ መግለጫና በማግስቱ ከአንድ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ላይ ካደረጓቸው ንግግሮች በኋላ በወንጀለኛ መቅጫ ሕጉ አንቀጽ 205 መሰረት የስም ማጥፋት ወንጀል ቅሬታ ከመቅረቡ በፊት የግዴታ የሆነው የማስታረቅ ጥያቄ መቅረቡን ያሳውቃል። የዚህ ክስ ዓላማ አቶ ፔሬዝ ሐሰት መሆናቸውን እያወቁ የተናገሯቸውንና የክለቡን ገጽታ እንዲሁም መልካም ስም የሚያጎድፉና የሚያንኳስሱ የተወሰኑ ንግግሮችን እንዲያነሱ ወይንም እንዲያስተባብሉ ለማድረግ ነው ይላል። ይህ ጥያቄ በአግባቡ ምላሽ ካላገኘ ባርሴሎና ተመጣጣኝ የሆነውን የወንጀል ክስ ለማቅረብ ይቀጥላል ሲሉ ባርሴሎናዎች አንስተዋል። ከዛ ውጭ የቼልሲው የግራ መስመር ተመላላሽ ማርክ ኮክሪያ ወደ ስፔን ለመጓዝ እንደተቃረበ እየተነገረ ነው የሚገኘው። አትሌቲኮ ማድሪድ ደግሞ ተጫዋቹን ከቼልሲ ለማስፈረም ንግግር መጀመሩ ተዘግቧል። ተጫዋቹ በማንቸስተር ዩናይትድም በባርሴሎናም እንደሚፈለግ ይታወቃል። ነገር ግን ኮክሪያ በዚህ ክረምት ከምዕራብ ለንደኑ ክለብ እንደሚለያይ እየተነገረም ይገኛል። አርሰናል ሚኬል አርቴታን በዓለም እግር ኳስ ከፍተኛ ተከፋይ ከሆኑ አሰልጣኞች ሰርታ የሚያሰልፈውን አዲስ ውል ስምምነት ላይ ለመድረስ ተቃርቧል። ስምምነቱ ከተጠናቀቀ ስፔን አሰልጣኝ ማይክል አርቴታ በፕሪሚየር ሊጉ ከፍተኛ ገቢ የሚያገኝ ዋና አሰልጣኝ እንደሚሆን ለአርሰናል ቅርበት ያላቸው ምንጮች እየጠቆሙ ይገኛሉ። አርቴታ እንደሚታወቀው በዚህ ውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን ማድረጉ አርሰናልን የሚታወቅ ሲሆን ለአውሮፓ ቻምፒየንስ ሊግ ደግሞ ለፍጻሜ መቅረቡ እንደዚሁ አይዘነጋም። ማንቸስተር ዩናይትድ ደግሞ ሁለት ተጨማሪ አማካዮችን ለማስፈረም ከ100 ሚሊዮን ፓውንድ በላይ ለማውጣት የተዘጋጀ ሲሆን እስካሁን ድረስ በእጩ ዝርዝራቸው ውስጥ የተካተቱ ተጫዋቾች ማቲያስ ፈርናንዴዝ፣ ካርሎስ ባሌባና አሌክስ ስኮት ናቸው። ከማቲያስ ፈርናንዴዝ ጋር በተያያዘ ማንቸስተር ዩናይትድ በግል ጉዳዮች ላይ ከተጫዋቹ ጋር መስማማቱ እየተነገረ ነው የሚገኘው። እንደውም አንዳንድ ሪፖርቶች ተጫዋቹ ሙሉ ስምምነት ላይ ደርሷል፣ የሚቀረው የዌስትሃምና የማንቸስተር ዩናይትድ ጉዳይ ብቻ እንደሆነ እየተናገሩ ነው የሚገኙት። የተጫዋቹን ወኪሎችም ጭምር ማነጋገራቸው እንደዚሁ ተሰምቷል። ከስፖርት ላውንጅ ለሳቱ ያዘጋጀናቸው ስፖርታዊ ጉዳዮቻችን እነዚህ ነበሩ። ታዲያ መረጃዎቻችን ከተመቻችሁና በተደጋጋሚ በየቀኑ ስፖርታዊ መረጃዎችን እንድናደርሳችሁ ሰብስክራይበሮቻችን ቢጨምሩ በጣም መልካም ነው። እናንተም ይህንን እንድታደርጉ እንጠይቃለን። ከተከታተላችሁ በኋላ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንጠይቃለን። ስለተከታተላችሁ እናመሰግናለን። በያላችሁበት ሰናይ ጊዜን ተመኘን።